የኮምፒውተራችሁ ስቶሬጅ ስፔስ በየጊዜው ምንም አይነት ፋይል ሳጭኑበት እየሞላ ተቸግራችኋል? ዛሬ በዚህ ቪዲዮ ማሳያችሁ እንዴት በቀላሉ 4 ስቴፖችን በመከተል ፍሪ የሆነ ስፔስን ማግኘት እንደሚቻል በዚህ ቪዲዮ አሳያችኋለሁ። በመጀመሪያ ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ላይክ በማድረግ ሞር እኔን ሰፖርት ልታደርጉ ትችላላችሁ። አሁን ወደ ቱቶሪያሉ እንሂድ። በመጀመሪያ ፒሲያችን ጋር እንሄድና ወርክ ስፔሱ ጋር ወይም ኢንተርፌሱ ጋር ምን ብለን ፕረስ እናደርጋለን? ዊንዶው አር ብለን እዚሽ ጋር ራን ይመጣልናል። ሾርትከት እዚሽ ጋር ይመጣልናል ማለት ነው። እዚህ ጋር ፐርፌክት ብለን ክሊክ እናደርጋለን። ደን ኦኬ እንለዋለን። ኦኬ ካልን በኋላ እዚህ ጋር ይመጣልናል። ደን እዚህ ጋር ከመጣልን በኋላ ኮንትሮል ኤ እንለዋለን። ኮንትሮል ካልን በኋላ ሁሉንም እንደዚህ ሰሌክት ያደርግልናል። እነዚህ ጀንክ የሆኑ ፋይሎች ናቸው ወይም ለእኛ ምንም አገልግሎት የማይሰጡ ጀስት እዚህ ጋር ስቶር ሆነው የተቀመጡ ናቸው። ደን እንደዚህ ሰሌክት ካደረግን በኋላ እዚህ ጋር መጣና ሺፍት ዲሊት እንለዋለን። ደን አጂሹር ማለት ትፈልጋለህ ምናምን ይለኛል። እዚህ ጋር አጠፋዋለሁ ማለት ነው። ደን እንደዚህ ካጠፋን በኋላ ከዚህ እንወጣለን። ኤጌን ድጋሚ ደግሞ አሁንም ዊንዶው አር ብለን ክሊክ እናደርጋለን። ደን ራን ይመጣልናል። እዚህ ጋር ቴምፕ ብለን እዚህ ጋር ክሊክ እናደርገዋለን። ደን እንደ ክሊክ ካደረግን በኋላ እዚህ ጋር ጀንክ የሆኑ ፋይሎች ይመጡልናል። ኮንትሮል ኤ ብለን እዚህ ጋር እንደዚህ ሰሌክት ያደርግልናል። እንደዚህ ሰሌክት ካደረግን በኋላ ኤጌን ሺፍትን ከዛ ዲሊትን ክሊክ እናደርገዋለን። ደን እዚህ ጋር እናጠፋዋለን ማለት ነው። ደን እነዚህ ጀንክ የሆኑ ፋይሎች ከዚህ ላይ እንደዚህ ካጠፋን በኋላ ኤጌን እንወጣለን። ደን በሶስተኝነት ደግሞ አሁንም ዊንዶው አር ከዛ እዚህ ጋር ዲግሪ ቴምፕ እንለዋለን። ዲግሪ ማለት ነው። ዲግሪ ቴምፕ ዲግሪ ደን እንደዚህ ብለን ከዛፍን በኋላ ድጋሚ ክሊክ እናደርገዋለን። ክሊክ ካደረግን በኋላ አሁንም እዚህ ጋር ጀንክ የሆኑ ፋይሎች ይመጡልናል። ደን እዚህ ጋር ጀንክ የሆኑ ፋይሎችን ኮንትሮል ኤ ብለን ሰሌክት እናደርጋቸውና ሺፍት ዲሊት እንለዋለን። ደን በዚህ መልኩ እናጠፋቸዋለን። ከጠፉ በኋላ አሁንም ድጋሜ በአራተኝነት እዚህ ጋር ዊንዶው ኤንኤን አር ደን እዚህ ጋር ኤሌሜንተሪ ብለን ሰርች እናደርጋለን። እዚህ ጋር ኦኬ እንለዋለን። ደን እንደዚህ ከመጣልን በኋላ እዚህ ጋር ድራይቭን ሲ ድራይቭ እንለዋለን። ዘን ኦኬ እንለዋለን። ኦኬ ካልን በኋላ እዚህ ጋር ሁሉም ላይ ሰሌክት እናደርጋለን ወይም ክሊክ እናደርጋቸዋለን ሁሉንም። ደን ካደረግን በኋላ ክሊን አፕ ሲስተም ፋይልስ እዚህ ጋር ስቶር የሆኑ ፋይሎችን ወይም በድብቅ እዚህ ሲስተም ላይ ስቶር የሆኑ ፋይሎችን ለኛ ምንም አይነት ሰርቪስ የማይሰጡ ማለት ነው። ከዚህ ላይ ታጠፋላችሁ ማለት ነው። ክሊን አፕ ሲስተም ፋይልስ ደን እንደዚህ ካልን በኋላ ኤጌን እዚህ ጋር ድራይቭ ይጠይቀናል። ከምን አይነት ድራይቭ ነው የምታጠፋው? እዚህ ጋር ሲ ድራይቭ ብየዋለሁ። ደን ሲ ድራይቭ ካልን በኋላ እዚህ ጋር ስካን እያደረገ ነው ፋይሎችን ማለት ነው። ድራይቭ ላይ ያለውን ዲስኩ ላይ ያለውን እዚህ ጋር ያመጣልኛል ማለት ነው። ዲስክ ክሊን አፕ ሲ ድራይቭ ላይ ያሉትን እነዚህ ካመጣልኝ በኋላ ሁሉም ላይ ክሊክ አድርጌ ወይም ራይት አድርጌ ደን እዚህ ጋር መጣና ኦኬ እለዋለሁ ማለት ነው። ኦኬ ካለኩት በኋላ እዚህ ጋር ድሬት ፋይልስ ወይም ምንም የማይጠቅመኝ ፋይሎች እዚህ ጋር ድሬት ማድረግ እችላለሁ ማለት ነው። እነዚህ ካለኩኝ በኋላ እዚህ ጋር ትመጡና ዘን እዚህ ጋር ሪስታርት እንለዋለን ማለት ነው። ይሄ ክሬት አድርጎ ከጨረሰ በኋላ እዚህ ጋር ትመጡና ሪስታርት ትላላችሁ። ደን ፒሲያችሁ ፍሪ ሆኖ
ለምትፈልጉት ፐርፐዝ እና ሶ ልትጠቀሙበት ትችላላችሁ ማለት ነው። በዚህ መልክ የስቶሬጃችሁን የፒሲ ስቶሬጃችሁን በዚህ መልክ ክሊን ልታደርጉ ትችላላችሁ። ሶ አይ ሆፕ ከዚህ ቪዲዮ የሆነ ቫልዩ እንዳገኛችሁና ይህንን ቱቶሪያል ደግሞ ስቴፕ ባይ ስቴፕ አፕላይ አድርጋችሁ ሶ ጀንክ የሆኑ ፋይሎችን ድሊት አድርጋችሁ ፍሪ የሆነ ስፔስን ልታገኙበት ትችላላችሁ። ሶ ከዚህ ቪዲዮ የሆነ ቫልዩ ካገኛችሁ ይህንን ቪዲዮ ላይክ በማድረግ በየጊዜው ደግሞ እንደዚህ አይነት ቱቶሪያሎችን እንደዚህ አይነት ትምህርቶችን እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቱን ክሊክ በማድረግ ሶ በየጊዜው ከዚህ አሪፍ የሆኑ ኮንተንቶችን ልታገኙ ትችላላችሁ። አይ ሆፕ በሌላ ቪዲዮ እስከማገኛችሁ ድረስ ቻው።